ይላል። ይሄ የምትመለከቱት ክፍል ጥበቃውንም ሰራተኛዋንም አንድ ላይ አርጎ መያዝ ይችላል። ከዛ ደግሞ ለማወራና ላባወራ ደግሞ ወደ ውስጥ ገብተን እናያለን ማለት ነው። ውስጥ ላይ ስንገባ እንግዲህ መጀመሪያ የምናገኘው ይሄ ሰፊ ሳሎን ነው። እዚህ ጋር ሊቪንግ ኤሪያችን አለ፣ እሱ ጋር ዳይኒንግ ቴብላችን ነው። ከዛ ደግሞ እዚች ጋር ደግሞ ወጣ ስንል በረንዳ አለ። እዚህ ጋር ከፈለጋችሁ መጽሐፍ ማንበብ የፈለጋችሁትን ማድረግ ትችላላችሁ። በጣም የሚያምር ቪው ነው ያለው፣ የከተማ ቪው አለው። ከዛ ደግሞ ወደዚህ ስንሄድ እዚህ ጋር ማወራዋ እንግዲህ ይሄን የመሰለ ኪችን ይኖራታል ማለት ነው። ላባወራው ለልጆቿ ቆንጆ አድርጋ የምታበስልበት ኦፕን ኪችን ስለሆነ ደግሞ ሽታ ያስቸግራል ማለት አይቻልም። እዚህ ጋር የምትመለከቱት ኢንዱስትሪያል ሳከር አለን ማለት ነው። ይሄ ሳከር ቀጥታ ምንም አይነት ሽታ እንዳያስቸግራችሁ በዳክት ሲስተም ቀጥ ብሎ ያወጣዋል ማለት ነው። አሁን ወደ መኝታ ክፍሎቹ እንሂድ። እማወሪትና ባወራው ደግሞ እዚህ ነው እንግዲህ የሚሆኑት ማለት ነው። ይሄ የምትመለከቱት የነሱ ክፍል ይሆናል ማለት ነው። ከዛ ፕራይቬት ባዝ አለው። የቅድሙ ያያችሁት ባልከኒ ለሁለቱም ነው ማለት ነው፣ ለሳሎኑ ለማስተሩም ነው ማለት ነው። ከዛ ይሄ ደግሞ ፕራይቬት ባዙ ነው ማለት ነው። ቀጣይ የምናያቸው ክፍሎች ደግሞ የማወራውና ያባወራው ውጤት የሆኑት የልጆቻቸው ነው። ይሄ የበኩር ልጃቸው ክፍል ይሆናል ማለት ነው። ይሄ የምትመለከቱት በጣም ሰፊ ነው። ያው ይሄ ክሎሴቱ ነው። ሁሉም ክፍሎች ላይ ክሎሴት ያካተተ ነው። ለሱ በፕራይቬት እንግዲህ ወጣ ብሎ አየር መቀበል ቢፈልግ ይሄው በደንብ ቆንጆ አድርጎ መቀበል ይችላል ማለት ነው። ከዛ ይሄ ደግሞ ለሌሎቹ ሁለት ልጆቻቸው መሆን የሚችል ክፍል ነው። እንደምትመለከቱት ነው። ሁለት አልጋ ክሎሴቱ አለ። ከዛ እዚህ ጋር ደግሞ ማጥኛ ክፍል አለ። አየር ማስገቢያ ይኖራል ማለት ነው። የምትመለከቱት ነው ማለት ነው። ቆንጆ አድርገን የሰራንላቸው። ከዛ የሁለቱ መኝታ ቤቶች ደግሞ መታጠቢያ ይኖራል። ይሄ እንግዲህ ፓውደር ሩም እዚች ጋር ይኖራል። ይሄ ደግሞ ውስጥ ላይ መቀመጫና ባዞ የምትመለከቱት ማለት ነው። በዚህ ውስጥ ስታንዳርድ ራማዳ ሆቴል ጋር በዚህ ውስጥ ስታንዳርድ ሰርተን የምናስረክባቸውን አፓርትመንት እስከ ባለ 3 መኝታ ይዘንላችሁ መተናል። ሳይቱን ለመጎብኘትና ለበለጠ መረጃ ካፕሽን ላይ ባለው ስልክ ማወራው ማባወራው መደወል ትችላላችሁ።